ኤርጀንት የሆነ ነገር ነው እና ከዚህ በቃ እንሂድ እናንተ ጋር ነው ከዚህ በኋላ እዛ ነው መኖር ፈልገው የት ነው ማለት ነው ጭራሽ ሳሚን አልቀማብሽም አንድ ላይ እንኖራለን እኔም እዛ ነው መኖር ፈልገው አብደሻል ግን አንቺ ምንድነው አሴት የሄራ ነው አሴት የለችም እሷ ለነገር ነው የሚያገባሽ ልጅሽ ግን አንቺ እንዴት ነው እኔ ቤት ገብተሽ አንተ የምትኖሪ እንዴት ነው ማለት አይ ምን እንደዛ ነው አይደል እንዴ እንደዛ ነው እንዴ አልሽ አዎ ታዲያ ምንድነው እሱ እንደዛ ምንድነው ብለው በቃ ከዚህ በኋላ እኔ ብቻ መኖር አልፈልግም ከልጅ አባት ጋር ነው መኖር ፈልገው እና ከልጅሽ ቢያንስ ትክክለኛ ትዳርም እንኳን ባይሆን የተበላሸ ትዳር ውስጥም ቢሆን የተበላሸ ትዳር ውስጥ ነው ያለው የተበላሸው የኔና ትዳር እኮ ቢያንስ አላበቃም እንዴት ነው አንቺ መተሽ አንቺ እኔን ለማሳበር ነው አንቺ ለምን ተብጁ ምንድነው እብደት ጋር የሚያስ ምን እያወራሽ ነው ሳሚን እኮ አልጎዳብሽም ምንድነው ይሄ ሻንጣ ነው አብረን ምን ያደርግልሻል አብረን ነው የምንኖረው ከማጋና አብረሽ ምትኖር አንድ ላይ ነው መኖር ፈልገው ምክንያቱም አንድ ላይ ኮር ምን ጨቀጨቀበት ምን ካለ ኧረ በእናትሽ ሰው አንድ ላይ ስንሆን ምን ጨቀጨቀበት ምክንያት አይኖርም አሁን የጠራሽብኝን ምክንያት ንገሪኝ ከእናንተ ጋር መሄድ ነው ፈልገው ለዚህ ነው የጠራሽ ለዚህ ነው ወይ ከዚህ በላይ ምን በእናትሽ አቦ ወደዛ እንትን ሻንጣው መልሽ በቃ ነገርኩሽ አይደል እዚህ ሲመጣው ሁሉ ጊዜ አንቺ ተቃራኒ ነገር ስላለሽ እሺ እዛ እንሆናለን አልነካብሽም እዛ ነው መኖር ፈልገው ከልጅ አባቷን ፍቅር እንዲያየች እዚህ ስመጣ ለተናደደችው ጭራሹኑ ቤቷ ድረስ ልትሄጂላት ነው አውሪያ 3 ክፍል አለ ቤት አለ አንዱን ክፍል ላይ ተለቁልኛላችሁ በቃ ለምን 10 ክፍል አይኖረውም አንቺ የምትሰሪያለሽ እኛ ቤት በቃ ልጄ ከአባቷ ጋር ነው መኖር ያለባት ቃን ታገኘዋለች ዞሮ ያውቁ ካንቺ ጋር ነው የሚኖረው አባቷ የምትይው ቆይ ማለት ነው ችግርሽ ቆይ ከሱ ጋር ነው ችግር ያለሽ ወይስ ከኔ ጋር ነው ችግር ያለሽ? ከአንቺ ጋር ምንም ችግር የለብኝም ከሱ ጋር ነው ችግር። ከኔ ጋር ችግር ካለሽ እኔ እንዴት ነው ከአንቺ ጋር የምኖረው? እንዴት ማለት ዛሬ ነው? በቀበሽ ሴትዮ አልነካብሽም ምን አመጣው? አይምሮሽ ውስጥ እኮ የሆነ ነገር የመንካት ተቻለም በዚህ ነው የምንስማማው። እኔ አሁን እኔ ውሳኔ ሳይሆን የምታናግራት ከሆነ አናግራትና ተመለሽ ወደ ቤት አንቺ ተመለሽ ተካካኝ እንዳትነካኝ እዛ በግድ ነው እንደ ሰው ቤት የምትሄጂው አንፈልግም እኛ ሰው ቤት እንዴ ትፈልጊያለሽ አንቺ ሰው ቤት አይደለም እሷ ተስማምተን እንኳን እዛ ብትመጣ እሱ አንተንም ጭምር ነው አንቄ የማወጣችሁ